አትልም ቆይ እባክህ ዝም በል በቃ ተነሱ ጣበቃ እገላታለሁ ናቀ ቁጭ በል ደፍቼሽ ነው እጄ ለመንግስት የሰው ህይወት ክፍያ ፈጽማለች ሰው ገላለች ቶ ገላታለሁ እንደው የታባታ ማን አታው በስሜታዊ እንደዚህ አይነት ነገር ማድረግ የለብም እንደዚህ አሳድግ እኔ ይሄንን ነገር የነገርኩ ተጨማልቃ ይኸውልህ እኔ ነገሩን እያናን ነገር አሰለ እኔ ራሴ ነግረዋለሁ በቃ አሁን አባቴ ታሟል መጀመሪያ ነው ይሄን ነገር መንገር የነበረብሽ አይደል እንዴ የነገርኩ አይደል እንዴ አባትሽን አማክረሽ ቢሆን ኖሮ እንደዚህ አይነት ነገር ውስጥ አገቢ ነበር ከአንድ እናት ከአንድ አባትም ተወለድ ነው ገና እሱ ልጅ እያለ ነው እኔ ወደ አዲስ አበባ የመጣሁት አዲስ አበባ መጥቼ ደፋ ቀና እያልኩ እየኖርኩ እያለው እንግዲህ ወላጆቻችን አረፉና እያጨሰ ነው ሲል ይቅማል እየቃመ ነው ሲል መጠጥ ይጀምራል እየጠጣ ነው ሲል አሁን ሲጋራ ይጀምራል በብዙ ነገር ሲበጠብጠኝ አይ ወንድሜ እኔ እንኳን አንተ ልጆችን እንኳን መሸከም አልችልም ከዚህ በላይ ብዬ ተለየ ከኔ የማይታሰብ ነበር አፉን ሳያላምጥ አይቀመጥም እና የተለያየ ነገር በአፉ ካልያዘ ስለማይሆነው እነዛ ችግሮች ናቸው ከዛም ያስባረሩት እንደነገረኝ ከሆነ ከኔ ጋርም ነው ከስጋ ወንድሙ ጋር አላስቀምጥ ያለው ይሄ ነው ያለችኝ እሷ ነች እሷ ግን ለኔ ብዙ ልጅ ነች ብዙ ልጆች ነች ለኔ እሷ ስለዚህ አንድ ልጅ ስለሆነች እሷ ነች ያለችው አዎ እንደ አይኔ ቢለ ነው ማያትና እውነት ልጅ ነች እንድታቅም ፈልገው ሁለተኛ የልጅን ስም እንዳታነሳ ልጅ ምን ጎሏት ነው የሰው ገንዘብ ፍለጋ የምትወደው እጇ ላይ ኢን ሚሊዮን የምታንቀሳቅሰው የራሷ ድርጅት ያላት ልጅ ተልከስክሳ መታ በዚህ ተግባር ውስጥ ልጅ አይደለም ልታስባ ስሟ ልታነሳ አይገባም አሁን ተነስና ገባ አረፈ በል በቃ ቆይ እሺ አንተ ወይም ውስጡን ከሷ ጋር ቆይታ ማድረግ አለበት እና አንተ ተነስ ናውጣ ጉድ ሰራሽኝ ልጅ አይዞ ጉድ ሰራሽኝ ቆይ ገና ተረጋግጠ ነገር ነው ሂድ ውስጥ አረፍ በል ይኸውልሽ መረጃዎችን ይዣለሁ ማሳየት እችላለሁ ለአባቴ እስቲ አባቴ ታሟል እያልኩህ እኮ ቁጭ በይና እናውራ ሌላ ችግር እንዳይመጣ አባትሽ ምንም የሚያውቀው ነው ቁጭ በይ በእናትሽ ይኸውልህ እኔ ነገሩን እያናን ነገር አሰጣለሁ እኔ ራሴ ነግረዋለሁ በቃ አሁን አባቴ ታሟል መጀመሪያ ነው ይሄን ነገር መንገር የነበረብሽ አይደል እንዴ የነገርኩህ አይደል እንዴ አባትሽን አማክረሽ ቢሆን ኖሮ እንደዚህ አይነት ነገር ውስጥ አገቢ ነበረ አይልስማ አይደለም አባዬ እኔ ራሴ ምን ዋሽተሽኛል ተነሽ እንደው ነይ ተነሽ እንኳን መጨረሻ እባክህ እኮ መጨረሻ የማውቅ እንኳን ልጅ አሁን ነገሩ መጠቀም አረድታችሁ አታውቁም እንዴ ሰው በጣም መላጣ ምንድነው የምትይው ብያል ነበር ይሞታል ብያል ነበር ማለት ነርስ ነሽ ምትሰጪውን ነገር ታውቂያለሽ እንዴት እንደዚህ ነገር ምትያለሽ በቃ ልክ አልነበረም መሰለኝ እኔ ወይ ተጠቅመውብኛልም ልልህ እችላለሁ አቀን ከሁለት ሳምንት በፊት በስራት ተገናኝተን ምሳ በልተን ተጫውተን ነው የተለያየ ነው እንግዲህ በምን አይነት መንገድ እንዳያስካት እኔ አላውቅም እኮ ይኸውልሽ አሁን ተነሽ እንኳን መጨረሻ እባክህ እንሂድ ነይ እኮ መጨረሻ የማውቅ እንኳን ይኸውልሽ አሁን ነገሮችን ታሳይኛለሽ አታሳይኝም አሳያለሁ እኮ አሁንም እኮ ይኸውልሽ ሌላ ወንጀል እየጨመርሽ ነው ራስሽ ባለመተባበር ደግሞ ሌላ ነገር ላችሁ እየተባበርኩ አይደል ገንዘብ ገብቶልኛል ገንዘብ ስልህ ትንሽ ገንዘቦች አይደሉ ደና ገንዘብ ገብቶልኛል ስለዚህ እሷ የምታውቀው ነገር አለ ስለዚህ ክፍያም ከሷ ደርሶኛል ክፍያ ከሷ ደርሶኛል ቅድም ባልኩህ ጉዳይ ግን በመተባበር ልትረዳኝ አትችልም እምልህ በቃ ነግሬሃለሁ ያለውበትን ችግር እኔ ለእናትና ለአባቴ ስል ነው አሁን ያለውን ነገሩን እያጣራን መሄድ አለብን ወደኋላ ተመለሰን ይኸውልህ ለቤተሰቦቼ ስል ይሄን እንዳደረግኩ ለቤተሰቦች ስትይ ታዲያ ህገወጥ በሆነ መንገድ ነው ቤተሰብሽን የምታገኘው ስለ ቤተሰቦች እስቲ በመጀመሪያ ቲጂ ትግስትና ሄኖክ ስለሚባሉ ትግስትና ሄኖክ ምን ሆኑ እነሱ ወንጀል ሰርተው ነው በእስር ቤት ጥበቃ አደርግልሻለሁ ሰምኛለሽ እነሱ አንቺ ጋር እንዳይመጡ ጥበቃ አደርግልሻለሁ ሰምኛለሽ እሱ ብቻ ምን ጥቅም ካሜራ አጥፋልኝ ካሜራ ማለት ተነሽ ሂጂ አንቺ ነው ነይ ውጪ ከጀርባ ወሰዱልኝ ሂጂ ነይ ውጪ ከዚች ልጅ ጋር ታያይተሽ ታውቂያለሽ ያላቃተም እንደዚህ አይነት ሰው ላቃልችለ ሲጀምር ሳባ እርግጠኛ ነሽ ራሷ ነች አንድ ቀን ካስታወሽ ቤትሽ መተን ነበር አይደል ከትግስት ጋር ያላቃሽም አላቃተም አይደለም ይኸውልህ ተሳስታችሁ ነው ስማኝማ አንዴ ነገር መጀመሪያ እንስማት በር ክፍት ነበር እሱ ነገር ያዝልኝ በር ክፍት ነበር አይቻታለሁም እሷን እንዴውም ቀሚሴን አድንቃልኛለች አይገርምህም ያንን ቀዩን ቀሚስ አላደነቅሽ አረድታችሁ አታውቁም እንዴ ሰው በጣም መላጣ ምንድነው የምትይው ስለምን
ተረጋጋ እንጂ ስለምርዳታ ነው የምታወራው። እንደዚህ ማድረግ የለም ወይ ተነሽ ውጣልኝ በቃ ነይ ተረጋጊ ቁጭ በይና ነው ለቀቀኝ አልረጋጋም ውጣ ከቤቴ ከህግ አካል ጋር መምጣት ካለብህ ከህግ አካል ጋር መጣ የማይሆን ነገር እያደረግሽ ነው አንተ ራስህ የማይሆን ነገር እያደረግክ ነው ሰላም ውድ የገበና ቻናል ቤተሰቦች እንዴት ናችሁ እንግዲህ ዮኒ ነኝ በድጋሚ ተመልሼ መጥቻለሁ ማለት ነው እንግዲህ ትላንትና የተፈጠረውን ነገር እንግዲህ እንዳያችሁት ነው እዛ ሳባ የጠቆመችን ቤት ሄደን ከልጅቷ ጋር መግባባት ላይ አልደረስንምና እኔም በቂ መረጃ ስላላስኩኝ ያው ነገሩን ለማሳመንም ትክክለኛ ነገር ስለሌለኝ ለዛ ነው እሺ ብዬ በፈቃደኝነት የወጣሁኝ ያው እንግዲህ ኮሜንትም ላይ ያያዩአችሁ ነበር ለምን ልጅቷ እንደዚህ ትንትን ትላታለህ ለምን እየደበደብክ አታወጣትም ብቻ የተለያየ አስተያየቶችን እየሰጣችሁኝ ነውና ባልኳችሁ መሰረት የምርም አስተያየቶቻችሁ ስለሰጣችሁኝ ከልብ አመሰግናለሁ ልጅቷ እንደዛ በትዕግስት ላወራ የቻልኩበት ምክንያት ያልተረጋገጠ ነገር ስለሆነ እጄ ላይ ያለው እርግጠኛ ሆኜ ነገሮችን የምር ወንጀለኛ ብትሆን ኖሮ ማድረግ አይቀርም ነበር ወይ ላደርግ የምችልበት ምክንያት ይኖራል ያው አሁን ግን እርግጠኛ ባልሆንኩት ባልተረጋገጠ ነገር ሳባ ስለነገረችኝ ብቻ ልጅቷ ላይ በዛ አይነት መልኩ እንትን ማለት ስለሌለብኝ ለዛ ነው እንግዲህ በትዕግስት እንደዛ ሆና ስታወራኝ በትዕግስት ሳውራት የነበረው ስለዚህ ዛሬ ግን መረጃዎችን አጠናክሬ እንዲሁም ደግሞ ትዕግስት ጋር ያሉትን የስልክ ልውውጦች እንዲሁም የስልክ ሪከርዶችን አጠናክሬ ስልካችን ላይ እንግዲህ ይዘናል ማለት ነው እሱም መረጃ ይዤ ልጅቷን ማወጣጣት ይሆናል እንግዲህ በጣም ከባድ ወንጀል ውስጥ ነው የተሳተፉት እንግዲህ ገንዘብ ክፍያ ፈጽማለች ለሳባ እንግዲህ ይሄ ማለት ግድያ ላይ ትብብር ነው እንግዲህ ግድያ ላይ እንድትተባበር ሆናለች ማለት ነው ስለዚህ ይሄንን ነገር እንግዲህ ያንዳንዱን ነገር አሁን አሳይቻት ሁሉን ነገር እንግዲህ ምን ይከሰታል የሚለውን አብረን የምናይ ይሆናል እንግዲህ ከትዕግስትም አንዳንድ ያጣራኋቸው ነገሮች አሉ ከሄኖክም በእርግጥ ትዕግስት ብዙ ነገር ልትነግረኝ ፈቃደኛ አይደለችም ግን ሄኖክ ትንሽ አንዳንድ ነገሮችን እንትን ስለሚል ከሱ አንዳንድ ነገሮችን የሰማሁት ምንድነው ይሄንን ነገር አቀነባብረው ገንዘቡን እዛ ያለውን ነገር ለማውረስ ብቻ ይሆን አንዳንድ ጭምጭምቶች የተለያዩ ነገሮች አሉና እስቲ ለማንኛውም ከሱ አሁን የምናገኘው እውነት እዚህ ነገር ውስጥ ተሳትፋለች የዚህ ነገርስ ዋነኛ አቀነባባሪ ማን ነው ለምን ሲሉ ይሄንን አደረጉት የሚለውን እንግዲህ ተከታትለን የምናሳውቃችሁ ይሆናል ማለት ነው አሁን እዛ ወደዛ ሄደን እንግዲህ ከሷ ጋር ቆይታ የምናደርግ ይሆናል በጣም አስቸጋሪ ልጅ ነች አውቃለሁ በጣም ትልቅ ንቀት ያለባት ልጅ ነች እያደረገች ያለችው ነገር ተገቢ ነገር አይደለም ግን እስቲ ቢሆንም እኛ ትዕግስት ወስደን ከሷ የተሻለን ሰዎች ነን ያው ወንጀል እንድታወጣጣለን ስንል ትዕግስት ወስደን ነገሮችን እናወጣጣለን አባቷም እንዳለ እንግዲህ መረጃ ማጣርተናል ማለት ነው እስቲ እሱም ካለ ቤት ውስጥ እንግዲህ አንድ ላይ ቆይታ የምናደርግ ይሆናል ማለት ነው ይሄን ነገር እንዴት አደረጉት ተባብረው ነው ያደረጉት ምን ሲሉስ እዚህ ነገር ውስጥ ገቡ የሚለውን አብረን ሄደን ቆይታ የምናደርግ ይሆናል በዚህ አጋጣሚ ለተመልካች ደግሞ አንድ ማሳወቅ የምፈልገው ነገር ሰሞኑን እንግዲህ ከተመልካች ጋር አብረን ቆይታ ማድረግ እንፈልጋለንና ላይቭ ገብተን እንግዲህ ከናንተ ጋር አንዳንድ ነገሮች መወያየት እንፈልጋለን ተሙም እስኪ እኔን ተመልካቾች እኔን እንደዚህ የሚደግፉኝ እንትን የሚሉኝ ተመልካቾች በአካልም እዛ ቀርቤ ማመስገን እፈልጋለሁ እንዲሁም ሐሳብ አስተያየታቸውን ከራሳቸው መስማት እፈልጋለሁ ስላለ እስቲኛም እንግዲህ አንዳንድ እንትኖችን እየጨረስን ነው እንግዲህ ፈጣሪ ከፈቀደ እንግዲህ ላይቭ ገብተን እንግዲህ ሶስታችንም እኔም ሳሚም ተሙም ወይ ደግሞ ስራም ካለ ደግሞ ብቻ ከሶስታችን አንዳችን ወይ ደግሞ ሶስታችንም ሆነን ላይቭ ገብተን እንግዲህ ከናንተ ጋር ቆይታ ልናደርግ ወደናል ማለት ነው ይሄንን ነገር እንግዲህ የምናሳውቃችሁናል ቀድመን እንግዲህ ፖስት እናደርግላችኋለን ይሄን ነገር የምር ከተዘጋጀንበት መቼ ቀን እንደሚሆን ቀድመን ፖስት እናደርግላችኋለን ስለዚህ ላይቭ ከኛ ጋር ገብታችሁ ይሄ ነገር እንዲህ ነው የከሌኮ ታሪክ እንደዚህ ሆኖ ነበረ ያልጨረሳችሁት ነገር አለ ወይ እዚህ ጋር ግራ የገባኝ ነገር አለ ብላችሁ የምትጠይቁት ነገር ካለም ወይ ደግሞ አሁን በያዝነው ኬዝ ላይም ደግሞ ይሄኛው ሰው ይመስለኛል ትክክለኛ ወንጀለኛው በዚህ መንገድ ሄዳችሁ ግን ይሄንን እውነት ብታወጣጡት መልካም ነው የምትሉት ነገር ካለ ለኛ እንግዲህ ያኔ ሐሳብ አስተያየታችሁን እንድትሰጡን ስንል እንግዲህ በአክብሮት እንጋብዛለን ስለዚህ የላይቭ ሁኔታ ከተመቻቸ እንግዲህ ቀድመን የምናሳውቃችሁ ይሆናል አሁን ግን እስቲ ሄደን እዛ ትላንት የነበርንበት ቤት ሄደን ያለውን ነገር የምናጣራ ይሆናል ወደዛው እንሄዳለን ማለት ነው አብራችሁን ቆዩ ልሽ አንቺ ሴትዮ አሁንም በእንደዚህ አይነት ሁኔታ በትላንትና አይነት መልኩ መጨቃጨቅ የለብንም የተነጋገርነው ነገር መተማመን ላይ አልደረስንም አይደል እንዴ እኔ እኮ ነግሬሃለሁ እኮ ምንድነው እየመጣሽ የነገርሽኝ ነገር በቂ አይደለም እኔ አሁን ዛሬ ሁሉንም መረጃዎች አጣርቼ በቂ መረጃ ይዤ ነው የመጣሁት ስለዚህ አይምሮ መቀበል አይችልም እንዴ ደነዝ ነህ እንዴ ይኸውልሽ ሌላ ነገር ውስጥ መግባት የለብንም ሌላ ትርፍ ንግግር መነጋገር የለብንም
ለምንድን ነው የምትበላው? ሴት ልጅ ነሽ። እኔ አንቺን በተለየ መልኩ ካለራሱ አትመስለኝም። አውቀህ ነው። እሱንማ አሳይቼሻለሁ የህግ አካል መሆኔን። ካስፈለገም ደግሞ ዛሬ የህግ ልብስ የለበሱ ሰዎችን ይዤ መጥቻለሁ። እስከነ ህግ ልብሶች ውጣ። እኔ ምንም ነገር አልፈልግም። ትናንትና ተነጋገርን እኮ አትጠገኝ። ረዛ አትጠገኝ። በእንደዚህ አይነት መልኩ አይደለም ማውራት ያለብን። አትጠገኝ እኮ እኔ ማውራት ስለማልፈልግ እኮ አትጠገኝ። ሌላ ነገር ውስጥ አንግባ። በቃ አባቴን ተይዟል። አታሽቶኝ። አባትሽም አለ በጣም አሪፍ ነገር። ስለዚህ አባትሽንም እንፈልገዋለን ማለት ነው። ይሄ ሰውዬ ኬስ ነው ያመጡብኝ። ምንድነው አንተ አትሰማም እንዴ? እሺ አታሽቶኝ። ጥሪው አባትሽንም ማውራት ያለብን ነገር ካለ ነው። በሰላም ውጣ፣ በእናትህ በሰላም ውጣ። ምንድነው እንደውም መጣ። እሺ እንዴ ኧረ በእናትህ ሰላም፣ እንዴት ነህ? አያችሁ እስቲ ምን ሆነሽ ነው? ምንድነው? ምን ተፈጠረ? ምን ተፈጥሮ ነው? መጀመሪያ ሰላም፣ እንዴት ነህ? ሰላም ቤት የምትለው ሰላም የምትለኝ ምንድነው? ጫጫታ ይኸውልህ ማውራት ያለብን ነገር አለ። ጤነኞች አይደሉም አባ። ከትናንትና ጀምሮ ይኸውልህ ቤታችን ውስጥ እየመጡ ምን እንደሚፈልጉ ራሱ አላውቅላችሁም። ሌባ ነገር ናቸው መሰለኝ። ትናንትና መጥተው ይኸው ዛሬ በኩለ ሌሊት ደግሞ ዘው ብለው ለምን አልነገርሽኝም ታዲያ? እንደዚህ ሰው መጥቶ ነበር ብለሽ ተረጋጊ እስቲ። መጀመሪያ አባትሽን ግራ ታጋቢ። ምንድነው? ለምን አልነገርሽኝም? ልጅ እኔ ማን አትጨናነቅ ብዬ ነው አባዬ። አታየውም እንዴ አሁን እንደዚህ ጉፍጥጥ ብሎ ደግሞ ምን ያክላል? በስማ ችግር የለውም። እሺ ቁጭ በሉ። ምንድነው? እሺ በስማ ወልድ መንፈስ ቅዱስ ምንድነው? እሺ ቁጭ በሉና ምንድነው የሆነው? መጀመሪያ ተቀምጠን ማውራት አለብን። እንግዳ ይቀመጥ። ለማዳመጥ ጥሩ ነገር የለም ልጄ። ታይ ስሚኝ፣ አባትሽን ከትናንትና ጀምሮ መጥቶ እዚህ ቁጭ ብሎ ሲለፈልፍ አለ። ይኸውልህ የኔ አባት መጀመሪያ ስምህን እስቲ ንገረኝ። ስምህ እየጠራሁ እስቲ ለምን አንቺ አትረጋጊም? ላውራ ከአባትሽ ስማቸው እንደ ልጄ እንደ እናቴ ወደ ስራ መውጣት ስላለበት ልስማቸውና እኔም ልውጣ። ልጄ አረፍ በይ ይቀመጥ። እንግዳ ይቀመጥ ልጄ። ሰው ማስቀመጥ አባትሽ አይደለው እኔ አባትሽ አይደለው። እሺ እንደውም አንቺ ውጪና እስቲ ከአባትሽ ጋር ቆይታ ላድርግ። ተረጋግ። ነይ 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 ልጅ ጎመዛ እሷ ትውጣ ትውጣ። አልነበረች? ምን አስነክታችኋት ነው ልጄ እንደዚህ የምታደርጓት? ነይ አረፍ በይ። ነይ ነይ ልጄ። እኔ ሄጃለሁ በቃ። እሺ ምን እንዳታምነው ይሄ ሰውዬ የሚቀባጥረው እኔ ይኸውልሽ የእኔ እናት ለምን አትሄጂልንም? አንዴ አባትሽ ልጠይቀው። ከእንቅልፍ የረበሻችሁኝ እኮ ትንሽ አረፍ እላለሁ ብዬ ካሜራማን ካሜራ ሴታፕን አስተካክልና አንዴ ከአንተ ጋር ቆይታ የምናደርግ ይሆናል ማለት ነው። እሺ እንግዲህ ውድ ተመልካቾቻችን እንግዲህ ከቅድስት አባት ጋር ተመልሰናል ማለት ነው። በመጀመሪያ ደረጃ ፈቃደኛ ሆነ ስለተባበርከን ላመሰግን እወዳለሁ። ማለት የኛን ችግር ለመስማት ፈቃደኛ ሆነ ልስማቸው ብለሃልና ለሱ ላመሰግን እወዳለሁ። ችግር የለም ባህላችንስ አይደል? እሺ ያው በመጀመሪያ እስቲ ስምህን ልጠይቅና አንተ እያልኩኝ ከማወራ በስምህ እየጠራውን ለማውራት እንዲመቸኝ ስምህን ማን ልበል? ጥሩ አንተ መጀመሪያ ማንነትን ትነግረኝ። መቼም ቤቴ ነው የመጣኸውና ማነህ፣ ከየት መጣ፣ ምን ይዘህ መጣ እሱን ብትነግረኝ ከዛ በኋላ መቼም ቤቴ ነው ቤቴን አውቀህ አይደል የመጣኸው። መቼም ስሜን ሳታውቅ ቤቴ አትገባ። ያው ነገሩን ላጣራ ብዬ እንጂ ሁሉም ነገር ነው መረጃውን አጣርቼ ነው የመጣሁት። ከትላንትና በተሻለ ሁኔታ በቂ መረጃ ይዤ ነው የመጣሁት ያለሁትና እዚህ ቤት ስመጣ ምክንያቶች አሉኝ። ትልቅ ምክንያት ነው ይዤ የመጣሁት። በእርግጥ አንተ ስለ ነገሩ ወቃት ወቅ እርግጠኛ ባልሆንም ግን አንድ ላሳውቅ የምፈልገው ነገር አለ። የተሰሩ ወንጀሎች አሉ። እነዛ ወንጀሎች ላይ አንዳንድ ምርመራዎችን እያደረግን ነውና እኛ ደግሞ መርማሪ ጋዜጠኞች ስለሆንን የተሰጠን ፈቃድ አለ፣ ከህግ አካላት የተሰጠን ፈቃድ አለ። አንዳንድ ቤቶች እየሄድን ምርመራ እንድናደርግና ለዛም ደግሞ የህግ ማስረጃ ደግሞ ይዣለሁ። እሱን ማየት የምትፈልግ ከሆነ ላሳይህ እችላለሁ ማለት ነው። ያው ይሄ ከፖሊስ ጣቢያ የወጣ ማዘዣ ነው። እንግዲህ ይሄው የህግ ማተብ ያለበት ነው። ስለዚህ ትክክለኛ መረጃ ነው ማለት ነው። ስለዚህ ማንኛውም ቤት ሄደን ምርመራ እንድናደርግ ጥያቄ እንድንጠይቅ ፈቃድ ተሰጥቶን የምንሰራ ሰዎች ነን። ጥሩ እሺ። ስለዚህ አሁን እዚህ ቤት ያው የመጣ ነው ወንጀለኛ አለመሆናችን ማለት ልጅህ እንዳለችውም ሌባ እንዳልሆንን ለማሳመን ስለፈለኩ ነው ይሄን ነገር ላሳየ ፈቃደኛ ሆንኩት። እሺ። ስለዚህ የተፈጠረ አንድ ነገር አለ። ምንድነው? እንግዲህ ያው በአንተ በኩል እንደምትዛመዱ ትናንትና ልጅህም ነግራኛለች። እኔም የደረስኩበት ነገር አለ። እንግዲህ ወንድም እንዳለህ ሰምቻለሁ። ወንድም አለህ አይደል? ወንድም አለኛው እኮ አሜሪካ ይኖር የነበረ ከአሜሪካም ደግሞ በተለያዩ ችግሮች ወደዚህ ተጠርዞ የመጣ ወንድም አለ። ምን ሆነ ደግሞ እሱ ምን እንደሆነ እንግዲህ ያው አንተ እንድታስረዳኝ ነው እንግዲህ ወደዚህ አመጣጤ። ግን ከዛ በፊት ሌላ ሰው ላይ የተፈጠሩ ወንጀሎች አሉና አንዳንድ ወንጀሎች አሉ። ስለነሱ እያጣራው ባለበት ሰዓት ወደ እናንተ ቤተሰብ ነገሮች መሩኝና ወደዚህ መጣሁኝ።
ስለዚህ ያለውን ነገር ደግሞ ልጅህ እንድታስረዳኝ ልጅህ ላይ አንዳንድ መረጃዎችን ስላስኩባትኝ ልጅህ እንድታስረዳኝ ስል እሷ ደግሞ ለይሄን ነገር እንትን ለማለት ፈቃደኛ አይደለችም እና እስቲ መጀመሪያ ስለ አንተና ስለ ወንድምህ የምትለኝ ነገር ካለ እስቲ ነገሩን ከስር መሰረቱ እያጣራ እንድንሄድ ነገሩን እስቲ ግልጽ ብታደርግልኝ። ልጅና እሱ ነው ወንጀል በጋራ የሰሩት? እሱን ነገር ወደ በኋላ ማስረዳ ይሆናል። ግን እስቲ አንተ ስለ ወንድምህ ያለውን ነገር እስቲ እያንዳንዱ ነገር ብታብራራልኝ። ወንድምህ እንዴት አሜሪካ ሄደ? ከአሜሪካስ እንዴት ወደዚህ ለምን ሊመጣ ቻለ? በምን ምክንያት ነው ወደዚህ የመጣው የሚለውን እሱን ነገር ማወቅ ስላለብኝ ከሱ ተንተርሼ ደግሞ ያለውን የተሰራውን ወንጀል እነግርሃለሁ። ጥሩ እንግዲህ ካልክማ የህግ አካል መሆንንስ ነግረኸኛል። እሺ እንግዲህ ስጋ ወንድሜ ነው። ከአንድ እናት ከአንድ አባት ነው ተወለድ ነው። ገና እሱ ልጅ እያለ ነው እኔ ወደ አዲስ አበባ የመጣሁት። አዲስ አበባ መጥቼ ደፋ ቀና እያልኩ እየኖርኩ እያለው እንግዲህ ወላጆቻችን አረፉና ከዛ የሚገባን ድርሻ ነበረ። እሱም እዛ ተጎሳቅሎ በተለያየ ነገር ውስጥ እየገባ ሲያስቸግረኝ እንዳው እኔ ጋ ቢሆንስ ብዬ ወደ እኔ አመጣሁት። እዚህ መጥቶ መኖር ጀመረ። እኔ ጋ የቀን ስራውንም እየሰራ እኔንም እያገዘኝ አብረን እንኖር ነበር። እንዴት እንደተዋወቁ አላውቅም። ከአንዲት ልጅ ከባለቤቱ ጋር ተዋወቀ። እሷ ትኖር የነበረችው ውጪ ሀገር ነው፣ አሜሪካ አሉ። ተዋውቀናል፣ አገባ ነው ብሎ ነገረኝ። ልጅቷም ከአሜሪካ ሀገር መጣች፣ ተጋቡ። እዚህ ቤት ውስጥ ማነው ሌላ ቤት በሚኖርበት ሰዓት ላይ ተከራይቼ የሚኖርበት ግቢ ውስጥ እዛው ሰርግ ተሰረገ፣ ተጋቡ፣ ተያይዞ አሜሪካ ሀገር ሄዱ። የዛሬ 14 ዓመት ይሁን 15 ዓመት 16 ዓመት ብቻ ትክክለኛ ዓመተ ምህረት ረስቻለሁ። ከወጣ በኋላ በቃ ብዙ ነገር ረዳኝ። ይሄን ቤት አልነበረኝም፣ በእርግጥ ቤትም ሰራልኝ፣ የተለያየ ነገሮች እርዳታ አደረገልኝ፣ ግሮሰሪ ከፈተልኝ፣ መኪናም ገዛልኝ። ጥሩ ደረጃ ላይ ደረሰ። እሱ በገንዘብ እየረዳን ነበር። እዚህ ያለ በፊት ያኔ እናታችንና አባቶቻችን ከተለዩን በኋላ የተለያየ ነገር ውስጥ ገብቶ ነበር። ወደዛ ከመውጣቱ በፊት ከሚጠጡት ሰዎች ጋር ይጠጣል፣ ይጣላል። እዛ ገጠር ውስጥ ብቻ ብዙ ነው ችግሩ። ይሄ ነው ብዬ ማላወራ እንደዚህ ወንጀል ውስጥም ገባ ወጣ የሚልባቸው ነገሮች ነበሩ። እውነቱን ሳወራለኝ እና እኔም ያን ነገር ተገላገልኩ። ማንን ገለው እኔን ልጆችን ያስገድለኝ የሚል ስጋት ስለነበረብኝ ይህንን የውጩን እድል ሲያገኝ ያን ቦታ ሸጥኩና የራሴም ድርሻ ይቅርብኝ ብዬ ላኩት። በቃ ምንም አላገኘውም፣ ግን ከወጣ በኋላ ብዙ ነገር እርቶኛል። ዛች ጋር አንድ አነስ ያለች ግሮሰሪ አለች፣ የቀን ገቤን ማገኝባት። አንድ እንደዚህ መኪና ብጤ አለች አከራይቼ የምጠቀማት። እነዚህ ሁሉ እርዳታ ካደረገ በኋላ ከ3 ዓመት በኋላ ሁሉ ነገሩ ተቀየረ። እዛ ሆኖ ገንዘብ ይጠይቀኛል። እኔ ገንዘብ መላኩ አይደለም መቼም የሱ ገንዘብ ነው። እሱ ነው ደክሞህን እዚህ ደረጃ ላይ እንዲደርስ ያደረገኝና ነገር ግን ደግሞ ከዚህ ወደ አሜሪካ እንግዲህ አስበሃል፣ ዶላር በማይገኝ ሁኔታ ላይ እዚህ የሰራዋትን በዶላር ተቀይረው ወደዛ መላክ በጣም አስቸጋሪ ሲሆንብኝ የራሴ ጉዳይ አልኩት። ከዛ ደግሞ ተባሮ ተሰደው መጥቷል ተብለው ወደዚህ መጣ። አንዴ 2 ቴሎ ምናምን አገኘሁት። እኔ ጋም ላስጠጋው ስል በቃ ይሄ አሁን ዘመን ያፈራቸው ነገሮች የማይጠቀማቸው ነገሮች አልነበሩም። እያጨሴ ነው ስል ይቅማል፣ እየቃመ ነው ስል መጠጥ ይጀምራል፣ እየጠጣ ነው ስል አሁን ሲጋራ ይጀምራል። በብዙ ነገር ሲበጠብጠኝ አይ ወንድሜ እኔ እንኳን አንተን ልጆችን እንኳን መሸከም አልችልም ከዚህ በላይ ብዬ ተለየ ከኔ። ይሄ ነው ከኔ ጋር ያለው ነገርና ያው የስጋ ወንድሜ ነው። አሁን 3 ወር 4 ወር አይሆንም ብለህ ነው ተገናኝተንም አናውቅም። አዎ 3 ወር 4 ወር ይሆናል። ከቤት ወጣ። ዛሬ እኔ እዚህ አድርሼ ነው አለኝ። አላስፈላጊ ነገር መናገር ቅናት ቢጠም ያደረበት መጣ። ብቻ እኔም ብረዳው ደስ ባለኝ ነበረ። ነገር ግን ባህሪያቶቹ ከቤት ከባለቤቴ ጋር ከልጄ ጋርም ልግባቡ አልቻሉም። እኔም ያልገባኝ ነገር ነበር። ይሁን የሚጨቃጨቁት ነገር አለ። እኔ ሲገባ ነገሮቹ ይበርዳል። በዛ ማከል እሱም ወጥቶ ጠፋ። እኔ ተገላገልኩ ብዬ እኔም ወደ ስራ የገባው ጊዜ የለኝምና እዛ ግሮሰሪ ውስጥ ውላለሁ። አስቸጋሪ ነው የገበያ ቦታና በዚህ ልክ ነው ያለ ነው። ያው እንግዲህ ልጆች እንዳሉትም እንግዲህ ሰምቻለሁ እና አንድ ወንድ አንድ ሴት ልጅ እንዳለው አውቃለሁ። እና እነሱ ልጆች ማለት አሁን አንተ ስትነግረኝ እንግዲህ ከአሜሪካ እዚህ አግብቶ ከአሜሪካ የመጣችን ሴት አግብቶ ወደ አሜሪካ እንደሄደ እየነገርከኝ ነው። እና ከዛሬ 10 ምናምን ዓመት በፊት ከዛ በፊት እንግዲህ ልጆች እንዳሉት አውቃለሁ። ማለት አንዷ እንደውም የ30 ምናምን አካባቢ ነች ታላቅ እህትየው፣ ታናሽየው ልጅ ደግሞ ወደ 27 28 አካባቢ ያለ ልጅ ነው። እና እነዛ ልጆች በምን አይነት አጋጣሚ ነው ከአሁን አሜሪካ ካለችው ልጅ ነው የተፈጠሩት ወይስ ሌላ እናት ነበረቻቸው? አይ ከመሄዱ በፊት
ከመሄዱ በፊት እዛ ገጠር እያለ ዛሬ ስንት ጊዜ እንደሆነ ባላስታውስም አንተ አሁን አመታቸውን በትክክል ይዘሃል ባላውቅም ከዛ በፊት የነበረ ታሪክ ነው። ወደ እኔ ሲመጣ ከእሷ ጋር የነበረውን ተለያይቶ ምን ብሎ ነው የመጣው። ስለዚህ እነዚህ አሁን የምትላቸው የአሜሪካ አግብታት ሄደው የእሷ ልጆች አይደሉም? አይደሉም ከእሷ አይወለዱ። እሺ ስለዚህ በዛ አጋጣሚ የተወለዱ ልጆች ናቸው። እስቲ በምን አጋጣሚ ነው ልጆቹንስ ወደ አሜሪካ ለምን አልወሰደም ብለህ ታስባለህ? እንግዲህ መቼም ወንድምስ አይደለው ልጆቹን በተደጋጋሚ ጊዜ እናወራ ነበር እሱን በተመለከተ። ነገር ግን እዛ ያለች ሚስቱም ደስተኛ ላትሆን ትችላለች። ሰው ሀገር ነው እንደምታውቀው። ከዚህ አይደለም አሜሪካ አዲስ አበባ መግባት ራሱ ችግር ሆኗል ከመታወቂያ ጋር ተያይዞ። ያ ሁሉ ውጣ ወረዶች አሉ። እሱም ስንት ችግር መሰለ ያየ ነው። ነገር ግን ቀስ በቀስ አስተካኪ ወስዳቸዋለሁ ነበር ያለው። መሀል ላይ የተፈጠሩ ነገሮች ይሄ ነገር አበለሻሽ። ኦኬ እሱም እንዳልከው ሱስ መጀመሩ ምናምን ማለት ነው። አው ሚስቱ አልፎ አልፎ ታወራይ ነበር እዛ እንዳልተግባቡ የተለያየ ነገር ውስጥ ሲገባ ፖሊስ ጣቢያ ሄደው እንደሚያድር ብቻ ብዙ ነገር ነበር እና የተበላሸበት እዛ ከሄደ በኋላ ገንዘቡን ካገኘ በኋላ የድሮ ወደ ባህሪው ሲያገረሻበት ወደ ሱስ ሲገባ ከሚስቱ ጋር የነበረ ነገሮቹም ተለያዩ። እሱም ባልታሰበ ሰዓት ነው ምንም ነገር ይዞ አልመጣም። ሲመጣ የሚገርም እነዚህ ልብሶቹን ነው ይዞ የገባው። መቼም የስጋ ወንድሜ ነው። ከኤርፖርት መጣ ቤቴ አረፈ። ያለው ነገርም እውነት መሆኑን ያየሁት እኔ መቼም ውጪ ሀገር የሴቶች መብት የወንዶች መብት የሚባል አለና ያ ችግር ነበር እየመሰለኝ የነበረው። ነገር ግን እኔ ጋርም ከመጣ በኋላ ከሱሶች ጋር ተያይዘው የነበሩ ነገሮች ተበላሽተዋል። በቃ የማይታሰብ ነበር። አፉን ሳያላምጥ አይቀመጥም እና የተለያየ ነገር በአፉ ካልያዘ ስለማይሆነው እነዛ ችግሮች ናቸው። ከዛም ያስባረሩት እንደነገረኝ ከሆነ ከኔ ጋርም ከስጋ ወንድሙ ጋር አላስቀምጥ ያለው ይሄ ነው። እና ልጆቹንም ያልወሰደበት ምክንያት ከዚህ የተነሳ ነው ያልወሰዳቸው። ያው እንደሰማሁትም አንተ ነገሩን በደንብ ያወቅና የተረዳኸው አልመሰለኝ። ምክንያቱም የተፈጠረውን ነገር ካንተም ከንግግርህም አንፃር እና የተፈጠረውን ነገር ያወቅኸው አልመሰለኝም። ብቻ የተፈጠረውን ነገር አንዳንድ ነገር ላስረዳህና ስለዛ ነገሮች የምታውቃቸው ነገሮች ካሉ ያው እኔ የህግ አካል ነኝ እንደነገርኩ ህግን መተባበር እንግዲህ ያው መልካም ነው። ከህግ ነገሮችን ወንጀሎችን መደበቅ ደግሞ ወንጀለኛ የሚያስብል ነገር ነውና ወንጀል መደበቅ የለብህም። ህግን መተባበር ነው ያለብህና ያለውን ነገር በግልጽነት መተማመን አለብን። ስለዚህ በቅድሚያ ግን ልጅህ አንዳንድ ገንዘቦችን እንትን ትላለች እና ይህን ገንዘብ የሚሰጣት ሰው አለ ነው ወይስ ካንተ ውጪ ሌላ የምታገኝበት ምንጭ አለ? መቼም እንዳይሃት ገና ልጅ አይደለችም። ገንዘብ ራሷ ማፍራት ትችላለች፣ መስራት ትችላለች። እኔም ያለችኝ አይኔ ብሌን እሷ ነችና ታማኝ ስለሆነች ገንዘብ እንደፈለገች ነው ያው እንድትጫወትበት ሳይሆን እንድትለወጥበት፣ እንድትሰራበት፣ እንድታድግ ነገ ይሄን ነገር እንድታስተዳድርና የተሻለ ነገር እንድትከፍት ማየት ስለሚፈልግ ኃላፊነት ሰጥቻታለሁ። እኔም እዛም ያን አጎቷ ስራ በሚሰራበት ሰዓት ላይ በጣም ይረዳቸው ነበር ልጆችን። ያው በአንተ ነው እዚህ የደረስኩትና ልጆችህን ነው በተለይ ኃላፊነት ወስጄ ማሳደግ የሚፈልገው እያለ ገንዘብ ይልክላት ነበር። ሌሎች ልጆች አሉ? እሷ ብቻ ነች ያለችኝ? እሷ ነች። እሷ ግን ለኔ ብዙ ልጅ ነች፣ ብዙ ልጆች ነች ለኔ እሷ። ስለዚህ አንድ ልጅ ስለሆነች እሷ ነች ያለችው። አዎ እንደ አይኔ ብሌን ነው ማያትና እውነት ልጄ ነች። ያው ብዛቱስ ምን ያደርጋል ብለህ ነው አሁን አንዷ እሷ ትበቃኛለች። አንድ ከተባረከ አንድ ይበቃል ይባላል ራሱ። እና በእርግጥ እንግዲህ አንተ ልጅ ምን እንደሰራች ምን እንዳደረገች እንግዲህ እስቲ በዝርዝር ምን ይሆናል ማለት በዚህ ልክ ገንዘብ ከየት እያመጣች እንዴት እያመጣች እንደሆነ የራሷ ገቢ አላት እንደ ሌላ ገቢ እንደ ታዲያስ ገቢ ሲሉት ገቢ መሰለ እንደ እኔ ለስም እዚህ ሰራለሁ እንጂ የእሷ የዛ እጥፍ ነው የምታገኘው። አጎቷ ከውጭ ሀገር ነው አስጭኖ ያንን ሴቶች ውበት ሰሎን ነው ያሉት ብቻ ትልቅ ቤት ነው የምትሰራውና በቂ ገቢ ነው ያላት በቀን ከእኔ እጥፍ የምታገኝበት ገቢ አለ። እኔ ጋም ታማኝ ስለሆነች ልጄ ነገ ይህንን ድርጅት የተሻለ ደረጃ ላይ እንድታሳድግ ስለሚፈልግ ሁሉ ነገር እሷ በፈለገችው ልክ እንጂ ገንዘብ አታጠፋም። ቁጥብ ነች፣ ምንም ውስጥ የለችም፣ ኮስታራ ነች።
ራሷን የምትጠብቅ ጀግና፣ እኔም እንኳን ተደግፍ የሚቆም በሷ ነው። እዛ ያለው ገቢዎችን ወጪውን ሁሉ የምትቆጣጠረው እሷ ነች። እዚህ ያለው የኔን አስተካክላ ነው ይህን የራሷን ስራ ወታ የምሰራውና የገንዘብ ችግር የለባትም። እኔም እንደ አባት ስንት ገንዘብ አለች ብዬ አልጠይቃትም። ገንዘብ አታጠፋምና ጎበዝ ስለሆነች እንደፈለገች ነው። ገንዘብ ገቢ በደንብ ነው ያላት እና ይሄ ቦሌ መሀል ላይ ነው ያለው። ሄደ ብታይ የዚህ ቤት 5-6 እኮ ይሆናል እኮ። ይገርምሃል። በቀን ከ1000 በላይ ህዝብ እኮ ነው የሚስተናገደው እና ልጅ ችግር የለባትም የገንዘብ። ስለዚህ ገንዘብ የራሷ ምንጭ አላት። ስለዚህ ነገሮችን ልታደርግ የምትችለው ራሷ ባለው ሁኔታ። ስለዚህ ያንተንም ገንዘብ እንደምታስተዳድር እየነገርከኝ ነው እና ስለዚህ ነገሩን አንተ ብዙ ላታውቀው ትችላለህ። ግን እስቲ ከወንድምህ ልጆች ጋር ያላትን ቀረቤታ እስቲ አስረዳኝ። እስቲ እንዴት ነው? በጣም ይቀራረባሉ ነው ወይስ ምን ያክል ነው ቀረቤታቸው? እንዴ ሰው ከባዳ ጋር ሲግባባል ሲጋዋ እኮ ነው። ሲጋዋ በስጋው መሀል ጣልቃ እየገባኝ እኔ በፍቅር ነው የሚኖሩት። እኔ አልጠይቃቸውም። ያው ደህና ናችሁ ከማለት ሰላማቸውን ከመስማት በዘለለ ልጄ እንደዛ ያለ ነገር ይሄም ከኋላ እያመጣ ያለ ጥያቄዎቹ ራሱ አልተመቸኝምና ግልጽ አድርገህ ብትመጣልኝ። ምን እንደው ታውቃለህ፣ ያንተ የወንድም ልጆች አንዳንድ ወንጀሎች ላይ ተሳታፊ ሆነዋል እና እነሱ ደግሞ አሁን እኛም ጋር በጥርጣሬ ስለሆነ ያሉት ቴጄ፣ አዎ ትዕግስትና ሄኖክ ሁለቱም በመተባበር የሆነ ወንጀል ላይ ተሳትፈዋል። ወይኔ ወንድሜ ምን መሰለህ፣ አሁን በእርግጥ አንተም ያን ያህል ከነሱ ጋር ቀረቤታ ላይኖረው ይችላል። ሰሞኑን እኛ ጋር ነው ያሉት፣ ታስረው በእኛ ቁጥጥር ስር ነው ያሉት። ያው ወደፊት ህግ የሚገባቸውን ቅጣት እንደሚሰጣቸው ምንም ጥርጥር የለኝም። ግን የሰሩት ነገር በቂ ማስረጃ ይዘን ተገቢውን ቅጣት እንዲሰጣቸው እንግዲህ ከመጀመሪያ እኛም መረጃዎች ማደራጀት ስላለብን ነገሮችን አደራጅተን እስክንጨርስ በእኛ ቁጥጥር ውስጥ ነው ያሉት። ግን ይሄ ነገር ሲያልቅ በእስር ቤት እንደሚሆኑ እሱን እንግዲህ ልነግርህ እወዳለሁ። ምንም አንተ ስለዚህ ነገር የሰማኸው የምታቆም ነገር የለም? ምናልባት ከልጅህም ጋር ንክኪ ካላቸው? ልጅቷ ትፈጥናለች ትንሽና ያው ትዕግስት ትንሽ የሆነ ባህሪ ያው እኔም ከስራ ጋር ብዙ ገብቼ ባላይም በየቦታ ነው የምትገባው። ማትገባበት ቦታ የለም፣ ማትታይበት ቦታ የለም። የትም በሆነ ምክንያት ለስራ በተንቀሳቀስኩ ቁጥር በየቦታ ላይ አገኛታለሁና ትፈጥናለች። ምናልባት እሷ አይ እንደዛ ሳታረግም ምናልባት ብቻ የዘመኑ ወጣት አስቸጋሪ ነውና፣ ነገር ግን ከልጄ ጋር ምንም የሚያገናኛት ነገር የለም። ልጄ ስርዓት ያላት ለገንዘብ ብለው በጣም የማይሆን ነገር ውስጥ እየሰሩ ነውና ያልተገባን የአንድ ሰውን ንብረት እዛ አሜሪካ ያለ ሰው የእሱን ንብረት እንግዲህ እንወርሳለን በሚል ያልሆነ ነገር እየሰሩ ነውና ሰውየውንም ህይወት እስከ ማሳጣት ደረጃ ደርሰዋል። የዚህ ነገር ደግሞ ተባባሪ የወንድምህ ልጅ ነች። ዋነኛ አዛዥ ከላይ አዛዥ ሆና መሰራ የነበረችው የወንድምህ ልጅ ነች እና ነገሮችን በምንመረምርበት ሰዓት ወደ ልጅህ ነገሩን መርቶናል። አባስ ባርኮስ ልጅህ ምን መሰለህ ያደረገችው ለእሷ ገንዘብ ስታስተላልፍ አግኝተናል እና ምናልባት አንተን ሳታማክር እንደዚህ አይነት ነገር የማድረግ እንትን አላት። ገንዘብ ለትዕግስት የመላክ የመደገፍ ነገር ጉድ እኮ ነው ዘንድሮ። ቅድም ስለ ገንዘብ አውርቻለሁ። ገንዘብን በተመለከተ እኔ ልጅን አልቆጣጠራትም። ለማን ሰጠሽ? ምክንያቱም የንግድ ስራ ነው የምትሰራው። ከውጭ የምታስመጣቸው እነዚህ የሴት ውበት ሳሎን ላይ የሚያስፈልጉ ነገሮች አሉ። መርዳት በሚያስፈልገኝ ሰዓትና ቦታ ላይ ሲጠይቀኝ እኔም እረዳታለሁ። ገንዘብ ለማን ሰጠሽ፣ ለማን አልሰጠሽም፣ ስንት ጎደለ፣ ስንት ተረፈ የሚባለው ነገር አልጠይቃትም። ነገር ግን ከዛች ልጅ ጋር እንዳትገናኝ ብዙ ጊዜ እጥራለሁ። ያው እንዳይገናኙ ሳይሆን ቢያንስ ውሏቸው አንድ ላይ እንዳያደርጉ። ያቺ ብዙ ወንድ ጓደኞች አሏት። ከዚህ ከዘመኑ ሱሶችም ጋር አልፎ አልፎች መጠጥ ቤቶች አካባቢ ላይ አያለሁ። መቼም አይን ያለ ሰው ያያልና እዛ አካባቢ ትታያለች። ብዙ ጓደኞች አሉት። በተለይ እንደዚህ ወጠምሻ የሆኑ ጎረምሶች ከእሷ ጋር ይውላሉ። እኔ ማላቃቸው ፀጉረ ልውጦች አልፎ አልፎ መንገድ ላይ አገኛለሁ። ያው አላናገራቸውም። ትንሽ ልጅቷ ፈጠን ስለምትል እኔ ብዙ ባላወራትም፣ ነገር ግን ልጄ የገንዘብን ጉዳይ አላቅም። ስለ እውነት ብነግርህ ምናልባት እንደው አማከራህ የምታውቅ ከሆነ ትዕግስት ተቸግራለች፣ ትዕግስትን ልረዳት ፈልጋለሁ፣ የአጎቴ ልጆች ወይ ደግሞ አጎቴን መርዳት ፈልጋለሁ ብላህ የምታውቅ ከሆነ እስቲ ስለሱ ምናልባት የሰማኸው ነገር ካለ? አዎ ስለ እነሱማ ሁሌ ነው የምታነሳው። ለመርዳት የምታደርጋቸው ጥረቶች በተለይ ይሄ አጎቷ እዚህ ደረጃ ላይ እሷን አድርሷት እንዲህ ባተሌ ሆኖ ሲቀር ወንድሜ እንደዚህ ወርቆ ቀረ የት ይደርሳል ያልኩት አጎቴ እንዲህ ሆነ እያለች በየጊዜው ነው የምትቆጨው። ግን ይህንን ያህል ምን እንደምታደርግላቸው አላውቅም። ቅድም ያለውና
የራሷ ገንዘብ በስሟ ነው የምታንቀሳቀሰው። ቼክ በስሟ ነው ያለው። ሁሉ ነገር በስሟ ነው ያለው። እኔ ጋር ያሉ ድርጅቶች ውክልና ለሷ ሰጥቻለሁ። ያው እኔም ካለኝ ከሁኔታ አንጻር ለሷ ነው በብዛት የሰጠሁት። ታማኝ ስለሆነች ለሷ ነው የሚሰጣትና ከዚህ የተለየ ነገር አይኖርም። ግን ያቺ ልጅ እውነትህን ነው። ምን እንደሆነ ታውቃለህ? እኛ አሁን ነገሮችን ከትላንትናው በተሻለ ነገሮችን በደንብ አጣርተን ሄኖክና ትዕግስትም እኛ ጋር ያሉት እንግዲህ እንደነገርናችሁ ውድ ተመልካቾቻችን ከነሱም ጋር አንዳንድ ስልካቸውም ላይ ያገኘናቸው መረጃዎች አሉና እንዳገኘነውም የስልክ ልውውጥ የቴክስት ልውውጥም አይተን ነበርና ሄኖክንም ትንሽ ሄኖክ ስለሚፈራ እሷ እንኳን ልትናገር ብዙ ፈቃደኛ አልሆነችም። ከሄኖክ ጋር የተወሰነ ቆይታ አድርገን ነበርና ሄኖክን የተወሰነ ልናወራው ሞክረን ነበረ። ግን ሄኖክ የነገረን ነገር አንድ ነገር አለ። አሁን አንተም እንግዲህ ይሄን ነገር እንድትሰማው ፈልጋለሁ። መግቢያም ላይ እንግዲህ እንደነገርኳችሁ ይሄንን ገንዘብ ተነጋግረው እንግዲህ የአተሙን አባት ንብረት እዛ አሜሪካ የሚያስጨርስላቸው ሰው እንዳለና ብዙ ብር ስለሆነ እዛ ያለውን ንብረት እንግዲህ እዚህ ሰውየው በህይወት ከሌለ እንዲያስጨርሱላቸውና እዛ ያለውን ንብረት ለመውረስ የሚደረግ ጥረት ነው ማለት ነው ይሄ ሁሉ ነገር። እና አሁን ይመስለኛልም እንግዲህ ይሄን እዚህ ንብረት ላይ ተካፋይ ለመሆን ያንተ ልጅ እዚህ ነገር ላይ ተሳትፋለች ብዬ ነው አሁን እንግዲህ እኔ ግምት። ምክንያቱም አንዳንድ ወንጀል እንዲሰሩ እንትን የተባለው ላይ ክፍያ በመፈጸም ተባባሪ ሆናለች እና ትላንትናም እንግዲህ ከልጅ ጋር ቆይታ ልናረግ ስንል ፈቃደኛ ያልሆነችበት አንድም ይሄ ነበርና ልክ መረጃውን እናሳያት ስንል ፈቃደኛ አልሆነችም። አሁንም አንዳንድ ስልካችን የእጅ ስልካችን ላይ የያዝናቸው መረጃዎች አሉና እንደውም እሷ ወደዚህ መታ ደግሞ ከእሷ ጋር የተወሰነ ቆይታ ብናደርግና እሷ የምትናገራቸው እውነቶች ካሉ እሷንም ወደዚህ ጠርተልን ብናወራ ምን ትላለህ? በህግ አምላክ ስልህ አንደኛ የልጄ ስም አታጥፋ። ልጄ የራሷ ገቢ ያላት አዳምጠኝ። ይህን ያህል ቁጭ ብዬ ያዳመጥኩ የተጎዳ ሰው የተበደለ ሰው ካለ ልርዳ ብዬ እንጂ አልገደድበትም። እንድታቅ ፈልገው። ሁለተኛ የልጄን ስም እንዳታነሳ። ልጄ ምን ጎሏት ነው የሰው ገንዘብ ፍለጋ የምትወደው? እጇ ላይ ሚሊዮን የምታንቀሳቅሰው የራሷ ድርጅት ያላት ልጅ ተልከስክሳ መታ በዚህ ተግባር ውስጥ ልጄ አይደለም ልታስባ ስሟ ልታነሳ አይገባም። አሁን ከቤት እውጣለኝ። ምክንያቱም በልጄ መጣህ ማለት በአይነ የመጣ ማስረጃዎችን ይሻሉ። እሱን ማስረጃ ይዘህ እዛ የምታጣራበት ልጄ በሱስ በቃ አለፍክ፣ መስመር አለፍክ። ይቅርታና ግልጽ ያልሆነልህ አንድ ነገር አለ። ማን ነበር ያልከኝ ስምህን? እኔ ዮኒ ይባላለሁ። አቶ ዮኒ መስመር አለፍክ። አንደኛ የልጄን ስም፣ ሁለተኛ ብታነሳ ባገኝ እንደ ማልምሪህ ነው የምነግርህ። አሁን እኮ ይኸውልህ ነገሩን አሁን ወይ አንተም እየደበክን ያለኸው ምናልባት አልደብቅም። ለምን እደብቃለሁ? የደበቅኩህም ነገር የለም። መረጃዎች አሉ። ተፈለክ የልጄን ምንጭ ይሄንን ሁሉ ቁጭ ብዬ ያወራሁህ ምናልባት እውነትን ተከትለ የተጎዳ ሰው ካለ ልርዳ ብዬ እንጂ ልጄ ተርፏት ለሌላ የምትበቃ ልጅ እንደዚህ ያለ ሊክስክስ ውስጥ ልጄ አትገኝም እምላለሁ። እንደው ሄጄ የትም ልትወስደኝ ቦታ እምላለሁ። ልጅህንም እኮ በቀጥታ ወንጀለኛ ያረፍት አይደለም። ትዕግስት አሳስታትም ቢሆን ትዕግስት ጋር አትሳሳትም። ልጄ አትሳሳትም። እኔ አባቷ እያለሁኝ እርግጠኛ ሆነ ማውራት ተገቢ አይደለም እንዴ? ለምን ምን አታ ዛሬ እኔ ብዙ ነገር ነው አጣርቼ የመጣሁት እኮ ተመሳስሎ ሊሆን ይችላል እኮ እንዴ። አትሳሳት። ይኸውልህ ነገሮችን ከባድ አታርጋቸው። ወይኔ አቶ ተስፋዬ ይኸውልህ እሺ አቶ ተስፋዬ እኔ ይኸውልህ አንተ መጀመሪያም እንግዲህ መግቢያ ላይ ስምን አልናገርም ብለህ ነበር። አሁን እሺ አቶ ተስፋዬ እያልኩኝ ልቀጥል። አቶ ተስፋዬ ይኸውልህ እኔ አሁን ምን መሰለህ ካንተ ማወቅ የምፈልገው ልጅህ ምንም ወንጀል ካልሰራች ትምጣና ያለውን ነገር ተግባብተን መረጃውን እያሳየው ላውራ ነው። ልጅህ እኮ መረጃ አግኝቼባታለሁ እኔ ክፍያዎች እንደፈጸመች። እነዛን ክፍያዎች ስትፈጽም አቅዳ ሆነ ብላ ነው እነዛን ነገሮች ያደረገችው ወይስ ስተት ገጥሟት ነው የሚለውን ነገር እናጣራ ነው። እሷስ ለምን በዚህ መልኩ መደበቅ ፈለገች የሚለውን እንድናቅ ነው እንጂ እኮ እኔ ልጅህንም ወንጀለኛ ነች፣ ቀጥታ ወንጀለኛ ነች እያልኩኝ አይደለም። አንደኛ ልጅ ገንዘብ ሰታም ከሆነ የሰጠችው ለስጋ ዘመዶቿ ነው። ነግሬሃለሁ። ምን ያህል ተረዳድተን እዚህ እንደደረስን ነግሬሃለሁ። ስጋ ዘመድሽን ለሚረዳሽ ብሎ ሊጠይቃት የሚችል የትኛም አካል የለም። መንግስት በራሱ በኩል ምንጩ ያልታወቀ ሀብት አለ ካለ ያጣራል እንጂ ለእከሌ ለምን ገንዘብ ሰጠች፣ ለምን ለእከሌ አልሰጠችም፣ ለኔ ለምን አልሰጠህ የሚል ጥያቄ ነው አሁን አንተ እያነሳብኛል። እኔ ስለ ሀብቱ ምናምን ምንጭ አሁን እኔ ስለሱ ለማጣራትም አይደለም የመጣሁት። እሱን ምንም እንትን የሚመለከተኝ አይደለም። ጠይቃት። 18 ወንጀል ለሰራ ሰው ተባብራለች እያልኩኝ ነው። ወንጀል ለሰራ ሰው ገንዘብ ልካለች።
ወንጀሉን እንዲያስፈጽም የገባ ገንዘብ ነው። እንግዲህ ያ ክፍያ ማለት ያ ሰው ወንጀሉን ለፈጸመበት የተደረገ ክፍያ ነው። ስለዚህ ያ ብቻ በራሱ በማወቅም ሆነ ባለማወቅ ሳታቅም ከሆነ ያደረገችው ያንን ነገር በወንጀል ያስጠይቃታል። ስለዚህ ልጅህ እንግዲህ አሁን እኔ የቢያስኩት መረጃ ራሱ ትታሰራለች በትንሹ ከ3 ከ4 ዓመት ያልተናነሰ። ጠበቃ ይዤ እከራከራለሁ። ችግር የለም ትከራከራለህ፣ ምንም ችግር የለም። ግን ያለውን ነገር እኔ ማስረጃውን ነው አሁን እየነገርኩ ያለሁት። እጄ ላይ ያለው ማስረጃ ከበቂ በላይ ነው። ስለዚህ ልጅህ ወንጀል ውስጥ እውነት ገብታለች አልገባችም የሚለውን እኔ እኮ ተነጋግረን እሷን ነፃ እናውጣት ነው እያልኩ ያለሁት። አትገባም ልጄ አትገባም፣ ጠይቃት። 18 ዓመት አልፏታል። ደምድመህ ከምታወራ ተግባብተን ልጅህን ጥራልኝና ከልጅ ጋር ለምን ልጄ ከኔ ወታ ውጪ ውላ አድራ አታውቅም። ይህንን ተግባር ልጄ አትፈጽምም። እንኳን ስለመዋሏ ስለማደሩ አይደለም፣ ወንጀል ለሰራ ሰው ለወንጀሉ ክፍያ ፈጽማለች ነው። አንድ ሰው ወንጀል አንዲት ልጅ አለች ሳባ የምትባል ያቺ ሳባ ወንጀል ሰርታ ነበር። ለዛ ለሰራችው ክፍያ ደግሞ ያንተ ልጅ ነው ክፍያውን የፈጸመችው። አካውንቱን ስናይ ካንተ ልጅ የገባ ገንዘብ ነው። እንግዲህ እሷ ጋር ያለው ገንዘብ የተላከው ካንተ ልጅ ነው የተላከው። እንደው ብዙ ብር ነው፣ ብዙ ብር ነው። እንግዲህ ያው አሁን እዚህ ጋር ካሜራ ላይ ያንን ነገር መጥቀስ ስለማያስፈልግ ነው። ብዙ ብር ነው የገባላት። ያንን ብር ደግሞ እንዴት ልትከፍል ቻለች? እሺ በእርግጥ የወንድምህን ልጆች ለመርዳት ሊሆን ይችላል። እሱን እንግዲህ የምናጣረናል ከልጅ ግን ትናንትና እሷ ራሱ አንዳንድ የደበቀችን ነገር አለ። ስትርበተበት ነበረ፣ ነገሮችን ስትቀባጥር ነበረ እና ስለዚህ ትምጣና እስቲ ያለውን ነገር ግልጽ አድርጋ ብትነግረን ከልጅህም አንደበት መስማት ስለምንፈልግ ጦሩ። ምክንያቱም ገንዘቡ እርዳታም ልክ አለና እንጠይቃት። 18 ዓመት ሞልቶ ያለፋት ልጅ ነች። ከሷ እንስማ። እኔ ለምን አልሆነም እኮ አለም። ነገር ግን አደራ ሞራሏን ጠብቀ። ገና የምታደግ ልጅ ነች። ነገ አገር የምትረከብ ነች። ቶሎ ነው ስሜታዊ የምትሆነው። በምትፈልገው ልክ ነው ያሳደግኳት። ከሰው ጋር ተጨቃጭቃ አታውቅም። ጭቅጭቅ የሚባለው በህይወቷ አልፎ አያውቅም። ኢብን ከእናቷ ጋር አይደለም የምትተኛው፣ እኔ ጋር ነው የምትተኛው። አባዬ ተጠጋ ብላ ነው እኔ ጋር የምትተኛው ነው። አደራ በንግግር ውስጥ ሞራል የሚነካ ነገር እንዳትናገር። ስለዚህ ችግር የለም፣ ጠራለሁ፣ ታናግራታለህ። አዎ ማለት እኔ አሁን እሷንም እንደዚህ እንትን ለማለት ለሞቀስ ምንም ሳይሆን ነገሩን ግልጽ አድርጋ እንድታብራራልን ስለምፈልግ እዚሁ ቁጭ ብላ የተፈጠረው ታፍሬል አሁን እኔ ነኝ ማፍራው ታፍሬል አሁን አንተ እስቲ ትምጣና እስቲ ችግር የለም እኔም መረጃ እንግዲህ የተሳሳተ መሆኑን ምክንያቱም የተረጋገጠ ነገር ነው። ከትላንትና የተሻለ ዛሬ ብዙ መረጃዎችን አጠናክሬ ይዤ መጥቻለሁ። እንዲሁም ከቲጂ ላይ ደግሞ አንዳንድ ከቲጂ ስልክ ላይ የተለያዩ መረጃዎችን ይዤ መጥቻለሁና ስለነዛ ነገሮች እስቲ የምትለኝን እንሰማለን። አንተም እንግዲህ ወይ ነገሩን አውቀህ እየደበቅ ከሆነ የምናያለን ወይ ደግሞ ሳታውቅም ከሆነ ሁሉ ነገር እየሆነ ያለው አብረን የምናየውናል ማለት ነው። እሺ ስለዚህ እስቲ ልጅህን ጥራልኝና እዚህ ከልጅህ ጋር ቆይታ ላድርግ። እስቲ ጥራት እስቲ ልጅህ ጉድ እኮ ነው። በዚህ ጠዋት ማነሽ ሚሚ አቤት እስቲ ነይማ እስቲ ትምጣና ቆይታ ማድረግ አለብን። ጉድ እኮ ነው። እስቲ ነይ ግቢ አንዴ ነይ እስቲ ነይ እስቲ ልጅ ስራይልህም እንዴ ቆይ አንተ ልጅ ነይ ለምን ቁጭ ብለን እናወራ። ምን ነው አባዬ ድንግጣል እንዴ? ልክ አይደለም ፊት። እነዚህ ሰዎች እኮ ሰላም አይሰጡም እኮ ዝም ብለው እንደ በጧቱም እየመጡ መጨብጨብ። እሺ ከአባትሽ ጋር አንዳንድ ቆይታዎችን አድርጌያለሁ። አባትሽ ምንም የሚያውቀው ነገር እንደሌለ ንጹህ እንደሆነ እንግዲህ ያው ማለት ማንም ሰው ንጹህ ለማለት እንትን አለም። በእርግጥ ግን እኔ ከራሴ አንፃር እንትን እንዳልኩትኝ አባትሽ እዚህ ነገር ውስጥ እንደሌለበት እየተሰማኝ ነው። ያለውን ነገር አንቺ ነሽ ብዙ ነገሩን የምታውቂው። አባትሽ የተወሰነውን ነገር አስረድቼዋለሁ። እባክሽን አሁን ነገሩን አትደባብቂ። ያለውን ነገር በግልጽ ንገሪኝ። ስለምን መደባበቅ ነው የሚያወራው? ከነቲጂ ጋር ያለሽን ግንኙነት ለምን እዚህ ክፍያ ውስጥ እንደገባሽ ለኔም ለአባትሽም እስቲ አስረጅ። አባ ምንድን ነው የሚለኝ? ከነቲጂ ጋር ያለኝ ግንኙነት ያጎቲቹ ልጆች ናቸው ያልኩህ እኮ። ሌላ ምን ግንኙነት ይኖረኛል? ትላንትና እንዴት እንዳወራችሁ ልጅ አላውቅም። እኔ አሁንም እዚህ ቤት ምን እየተፈጸመ እንዳለ አላውቅም። እዚህ እድሜ ላይ እስክትደርሺ ድረስ ከአንቺ ሰሚቼ የማላውቀውን ነው አዲስ ነገር የሰማሁት ልጄ። እባክሽን ይሄ ስላለ ጉዳይ መቼም ከአንቺ ውጪ ሌላ ልጅ እንደሌለኝ አንቺ ታውቂያለሽ። ሰው አታሉሽም ይሁን ማደግ አታሉሽ ይሁን አላውቅም ልጄ። አንቺ ነሽ ግን ሌላ ነሽ የሚሰማው። አንቺ ነሽ ግን ሌላ ነሽ። የሚወራው እውነት ነው ውሸት ነው። እንትን ለማለት አይደለም እኔ የመጣሁት እናንተን ደስታ ለማደፍረስ አይደለም እና ምንድነው ደስታችን ላይ ደስታ ልጨምር ነው። ግን ይኸውልሽ እዛ ጋር የተሰራ ወንጀል አለ፣ በዛ በኩል የተበደለ ሰው አለ። ወይ እኔ እናንተን እንነጋገር። አባዬን አደከምኩ ከገጠር ጀምሮ። ይኸውልሽ ከአባትሽ ጋር መጀመሪያ ለአባትሽም ግልጽ ማድረግ ያለብን ነገር ስላለ። ኧረ አባዬ ምን ሆነ ነው? ተረጋጋ እንዴ። ምንድነው አንተ ምንድነው ያልከው?
ይኸውልሽ እኔ ከትላንትናው በበለጠ መረጃ ዛሬ በደንብ አደራጅቼ ነው የመጡት መረጃ። ትናንትና የሚያወራው የምታወራው ዛሬ የሚያወራው የምታወራው ምንም አዲስ ነገር እኮ ይዛት መጣ። ትናንትና ከሳባ ጋር የተለዋወጣችሁትን የገንዘብ ልውውጥ ብቻ ነው አይደለ? ዛሬ ደግሞ ከቲጂ ጋር ራሱ ማለት ነው ያደረጋችሁትን የስልክ ንግግር እንዲሁም ደግሞ የስልክ ሪከርዶች እኔ አሁን ስልኬ ላይ አሉ። ምንድን ነው የምታወራው? ይኸውልሽ መደንገጥ አይገባሽም። ይኸውልሽ ለምንድን አይደለም ምንድን ነው የምታወራው? ስልኬንም ጠልፈህ ምናምን ጭራሽ ሪከርድ ምናምን ትይዛለህ እንዴ? ኖርማል ነገር ነው የሚያወራው። ራሷ ትዕግስት ሁሉን ነገር ያንኑ ነገር ሪከርድ እያደረገች ታስቀምጥ ነበር። ትዕግስት? አዎ ሪከርድ እያደረገች ይሄው ላሰማሽ። አሁን ላሰማሽ እንዴ? አይ ለምን ተሰማኝ? ምን ስታወሩ እንደነበር ታውቂያለሽ አይደል? እንዲያርፍ አታደርግም? በእናትህ እኔ እናንተ መነጋገር እንችላለን። ይኸውልህ ጋሼ እንደዚህ መሆን አይለበትም። አይደንግጡ። እንትን አደረከው በሽታውን ልትቀሰቀስበት ነው። አሁን ተነስና ገባ። አረፈ በል በቃ። ቆይ እሺ አንተ ወይም ውስጡን ከሷ ጋር ቆይታ ማድረግ አለብህ። እና አንተ ተነስ ናውጣ ጉድ ሰራሽኝ ልጅ። አይዞህ ጉድ ሰራሽኝ። ቆይ ገና ያልተረጋገጠ ነገር ነው። ሂድ ውስጥ አንተ ውስጥ አረፍ በል። አንቺ ቁጭ አፈር ያስበላክ። ይኸውልሽ እያደረግሽ ያለሽው ነገር ራስሽ ነሽ እያደረግሽ ያለሽው። ምንም እያደረግኩ አይደለም። አባትሽንም ለእንደዚህ አይነት ነገር ያደረግሽው ራስሽ ነሽ። አሁን ነይ ቁጭ በይና እናውራ። ነይ ቁጭ በይ እሺ። ይኸውልሽ እኔ እናት ለምንድን ነው ቁጭ ብለን የማናወራው? በቃ ምንድን ነው የማወራው? ከአንተ ጋር ምንም አዲስ ነገር የማወራው ነገር የለም። ይኸውልሽ መረጃዎችን ይዣለሁ፣ ማሳየት እችላለሁ ለአባትሽ። እስኪ አባቴ ታሟል እያልኩህ እኮ ነው እኮ። ቁጭ በይና እናውራ፣ ሌላ ችግር እንዳይመጣ። አባትሽ ምንም የሚያውቀው ነው። ነይ ቁጭ በይ በእናትሽ፣ ቁጭ በይና ማውራት አለብን። ምንድን ነው የማወራህ እያልኩህ እኮ ነው። ይኸውልሽ ሌላ ነገር እንዲፈጠር የማትፈልጊ ከሆነ እሺ ቢያንስ አባቴን አትቤት ይዤ ልሂድ። ከዛ በዚህ ሰዓት የምታመጪ መስሎሽ ነው። ይኸውልሽ ሌላ የከፋ ነገር እንድንሄድ አታድርጊ። አባትሽ ሌላ ነገር እንዲደርስበት አታድርጊ። አሁን ደግሞ እዚህ ላይ ያሉትን ማስረጃዎች አባትሽ ቢሰማ ምን ሊል እንደሚችል ታውቂያለሽ? ስለምን ማስረጃ ነው የምታወራው? ምንድን ነው ያመጣኸው ማስረጃ? መቼም ከትዕግስት ጋር ያወራችሁትን ነገር እያንዳንዱን ነገር ታስታውሻለሽ አይደል? ሰላምታ ነው ልንለዋወጥ የምንችለው አልኩህ። ላሰማሽ እንዴ? ምንድን ነው የምታሰማኝ? እስኪ ከካሜራ ጀርባ ያላችሁ ስልክ አቀብሉኝ። መረጃ ያዝንበትን ስልክ አቀብሉኝ። ምንም ሌላ ነገር አትጨቃጨቂ። እንዲሁም ደግሞ ከካሜራ ጀርባ ያላችሁ የእሷን አባት ሁኔታ እያንዳንዱን ነገር ተከታተሉልኝ። እንደው አባቴን ግን ለምን ሐኪም ቤት እንደወስደው እንኳን አትፈቅድም? ተረጋጊ። መጀመሪያ አይናች ቆይታ ማድረግ አለብን። አባቴ ቢሞት እንዴ ማን ነው? አባቷን ቼክ አድርጉት። ችግር የለውም፣ ምንም አይሆንም። ገና ስንት የሰራሽውን ነገር ጉድ። ይኸውልሽ ይሄ እስካሁን ስትላላኩት የነበረው ሜሴጅ ነው። እያየሽ ነው አይደለ? ልቀቂ። ይኸውልሽ ይሄ እያንዳንዱ እስካሁን ከዚህ በፊት ስትላላኩት የነበረው ሜሴጅ ነው። እነዚህ ደግሞ ይኸውልሽ ከቲጂ ጋር እንዳለ እንዴት ነው እየሆነልሽ ነው? ጉዳዩ እያለቀ ነው ወይ? ገንዘቡስ እንዴት ሆነ? ይኸውልሽ ስለ ገንዘቡ ስታወሩ ነበረ። እያንዳንዱን ነገር እዚህ ላይ ይዤ የመጣሁት ለእኔ በቂ መረጃ እንዲሆን ስለፈለግኩ ነው። ትሰምኛለሽ? ይሄን ነገር ማን የላከው? ከአንቺ ጋር ላይ ይሄን ነገር ልውውጥ ያደረጋችሁት? ከዚህም ደግሞ የባሰ ደግሞ ከፈለግሽ ደግሞ ፈልጊ ከሆነ እንዲሁም የድምፅ በስልክ ስታወሩ የድምፅ ቅጃችሁን አስቀምጣለች። ዞር በይ እንዳዳመጠው ስሚ። ያወራሹ መቼም ታውቂያለሽ አይደለ? ያው አዳምጪው። ቺቺ ምን አይነቷ ደደብ ናት በእናታችሁ! ስለዚህ አሁን አመንሽ አይደለ? በጣም እንደዛ ስትደርቅ የነበረው ለምንድን ነው? በጣም ታሳፍራለች። ቆይ እዚህ ነገር ውስጥ ለምንድን ነው የገባሽው? ማንሽ? ለምንድን ነው ይሄን ነገር ያደረጋችሁት? እሺ አሁን ተረጋግታ አዳምጠኝ። እሺ ቀጥይ። እንትን ነው ስራ እኮ ነው። ግን ስራ ምናምን አትበይ። ይኸውልሽ እኔ ይሄ ለኔ በቂ ማስረጃዬ ነው እኮ። ይሄንን ይዤ ሄጄ አሁን ይኸውልሽ ስታወሩ የነበረው ምንድን ነው እኮ? አሁን ይሄ የነገርኩህ ያለሁት ስለ ወንጀል ምናምን ነገር አይደለም፣ ግን ገንዘብ ስለማግኘት ነው። ስለ ገንዘብ ማግኘት ነው እያወራን ያለ ነው። ገንዘቡ ይደርሰኛል ወይ? እርግጠኛ ነሽ ወይ እኮ ስለ ገንዘብ? ገንዘቡን የማገኘው እያልሽ ነው? አዎ ስለ ገንዘብ እኮ እኔም እኮ አልኩህ እኮ ስለ ያመንኩልህ እኮ ነው። ነገሩ ስለ ገንዘብ ይሁን እንጂ ስለምን አይነት ገንዘብ እንደምታወሩ ስም እየጠራችሁ ነው ስታወሩ የነበረው አይደል እንዴ? እኮ ስለ ገንዘብ ነው እያልኩ ያሉት። ስለ ገንዘብ ነው ንግግሩ ማለት ብዙ ገንዘብ ስለማግኘት ነው። እንዳለ ቴክስቶቹን ከፈለግሽ ላሳይሽ ይችላል እኮ አብበው ዞሮ እኔ እኮ እያልኩ ነው እኮ የሆነ ነገር አለ ስለ ብዙ። የኔና አሁንም አትድረቂ። ይኸውልሽ አሜሪካ ስላለው ነገር እያወራችሁ እንደሆነ አውቃለሁ። አሜሪካ ምን አይነት ገንዘብ አለ? አሜሪካ አንቺ ያስቀመጥሽው ነገር የለም አይደል እንዴ? እኔ ያስቀመጥኩት ነገር የለም። ልትወስዱት ያሰባችሁት ንብረት አለ፣ ልትወስዱት ያሰባችሁት ብር አለ አይደል? አዎ እኮ ይለ እኔ የማውቀው ቲጂ ያጎቴ ልጅ እንትን ያለችኝ ይሄንን ነገር ካገኘን ጠቀም ያለ ገንዘብ እናገኛለን። ምን አይነት ነገር?
ስለ ንብረት እኮ ነው አይደል የምታወሩት? አዎ ስለ ንብረት ስለ መውረስ ነው የምታወሩት እኮ። ይኸውልህ የቲጂ አባት አሜሪካ የሆነ እንትን አለ ንብረት አለ። ምን አይነት ንብረት እንደሆነ አላውቅም፣ ግን ትልቅ ንብረት ነው ማለት በጣም ብዙ ብር የሚያስገኝ ንብረት ነው። እና እሱን ንብረት ለማግኘት ከዚህ ኢንቨስት ማድረግ አለብን ገንዘብ። እኔ ደግሞ የራሴ ነገር ስላለኝ ብር መስጠት እችላለሁ ለእሱ። አገባህ አባባሌ? እንደዛ ነው የተባባልነው። ከዛ ያኛው ንብረቱ እዚህ ከመጣ ያኛው ንብረቱ እዚህ ሲመጣልን ዳጎስ ያለ ገንዘብ እናገኛለን፣ በጣም ብዙ ብር እናገኛለን እና ሼር እናደርጋለን። አይ በጣም ብዙ ሚሊዮን ብር ነው፣ በሚሊዮን ደረጃ ነው። ስለዚህ እዚህ ያለውን ነገር ልጨርስ ገንዘብ እርጅኛለች እንጂ በቃ ኢንቨስት ያደረኩትኝ እንዳየው ስለ ገንዘብ ነው እኮ። እርግጠኛ ነሽ ወይ ምናምን እኮ መላት እኮ ያው ብር እስካወጣው ድረስ የሆነ ተከፋይ ይሆናል ወይ ነው እንጂ ደግሞ ይሄ ወንጀል ነው እንዴ? ይኸውልሽ መጀመሪያም ነገሩን ስትደባብቂ ነበር። ለምን መደባበቅ እንደፈለግሽ ወንጀል ነው ብለሽ ካላሰብሽ ለምን መደባበቅ አሰብሽ? እኔ በቃ ሚስጥር ነው ተባብለና እቺ ደነዝ የሆነች ልጅ እንደዚህ ሪካርድ እንደምታደርግ ባቀማ ሲጀመርም እንደዚህ ነገር ውስጥ አልገባም ነበረ። ይኸውልሽ የሰው ህይወት ጠፍቷል እኮ። የሰው ህይወት አጥፍታለች። ምን የሰው ህይወት አጥፍታለች? የሰው ህይወት? አዎ የባልደረባችንን አባት በሞት እንዲለየን አድርጋለች እና ለዚህ ደግሞ ዋነኛ ተጠያቂው እሷ ነች። የሰው ህይወት ጠፍቷል? የሰው ህይወት ጠፍቷል። እኔ የእውነት ምንም የማውቀው ነገር የለኝም። እኔ ገንዘብ ላኪልኝ ነው የምትለኝ? የከፈልሻት ልጅ ያቺ ትላንትና ይዣት የመጣዋት እዚህ ቤት የመጣችው ሳባ የምትባለዋ ልጅ ከአንቺ ገንዘብ ገቢ ተደርጎላታል እኮ እሷ ትዕግስት ናት እኔ ላኪ የምትለኝ እንጂ እኔ ስለምን ያን ገንዘብ የተከፈላት ለምን ነው ታውቂያለሽ? ለሰውየው መድኃኒት እንድሰጠው ተደርጎ ነው። መድኃኒት? ስለዚህ ሰው ለመግደል ሰው ነፍስ ለማጥፋት እንግዲህ አንቺ በዋነኝነት ክፍያ ፈጽመሽ። እውነት እኔ ምንም የማውቀው ነገር የለኝም በዚህ ብቻ። ይኸውልሽ እኔ አንቺን ወደ ህግ ወስጄ እኔ እኮ ምንም የማውቀው ነገር የለም። 10 ዓመት ባልተናነሰ ለገድያ በመተባበር ተብለሽ ከ10 ዓመት ባልተናነሰ ትታሰሪያለሽ። ትሰሚኛለሽ? 10 ዓመት እንዴ? ምንድን ነው የምታወራው? ነገርኩህ እኮ ነው ቲጂ ብር ላኪልኝ አለችኝ፣ ብር ላኩኝ። እኔ ስትልኪ ስለምን አይነት ነገር ለምን እንደሆነ ስለ ንብረት ነው እያሰብን ያለ ነው እኮ። ታዲያ እንዴ ንብረት ዝም ብሎ ይመጣል እንዴ? ንብረት እኮ ነፍስ የለውም። ምንድን ነው የምታወራው? ንብረት ዝም ብሎ ይመጣል? የሰው እንትን ነጥቃ የሰው እንግዲህ እንትን ንብረት ነጥቃ ቢሆን አባቷ አሜሪካ አለ ነው ያለችኝ እንጂ እኔ ነፍስ አጥፍተን ገንዘብ እናገኛለን አይደለም ያለችኝ። ማጣራት የለብሽም? በምን አይነት መንገድ ነው? ያጎቴ ልጅ ናት እኮ አምናታለሁ እኮ እንዴ። ስለምንድን ነው የምታወራው? ኧረ በለው ሰው ነፍስ ማጥፋት። አንቺ እሷ በነገረችሽ ነገር እንዴት እንደዚህ አይነት ነገር ታምኛለሽ? እኔ አመንኳታ። በቃ ያጎቴ ልጅ ናት ብዬ ነው እኮ በቃ እንዴ አብረን ያደግነው ምናምን እንዴት እንደዚህ አይነት ነገር ታደርጋለች ብዬ አስባለሁ። ለንብረት ነው ያሰብኩትኝ ሚሊዮን ምናምን ነገር አለችኝ። ያው ብር አይደለ? ስለዚህ እሷ በነገረችሽ ብቻ ነው ይሄን ነገር አምነሽ ያደረግሽው? እሷን አምነሻት ነው? እሷን እንኳን ተዋት። እሷን አምኛታለሁ ግን ብዙም አይደለም ያመንኳት። ይኸውልህ አባትየውን አግኝቼው ነበረ። የማን አባት? የትዕግስትን አባት። አጎትሽን ማለት ነው? አዎ አግኝቼው ነበር አጎቴ። እሺ። እና ዲፖርት ሆኖ ሲመጣ ወደዚህ ሀገር እዛ የቀሩ ንብረቶች አሉ። እነሱን ንብረቶች ወደዚህ ለማስገባት ደግሞ ብዙ ብር ያስፈልገኛል። አሁን ላይ እዚህ ስመጣ ራሱ በጣም ብዙ ገንዘብ አጥፍቼ ነው የመጣሁት። ግን ያ ገንዘብ ሲመጣ ግን እስከዛሬ ያወጣሽንም ወጪ እንመልሳለን፣ አንቺም በደንብ ጠቀም ያለ ገንዘብ ታገኛለሽ በሚሊዮን ደረጃ ስለሆነ ምናምን ነገር አለ። ስለዚህ ከሷ በተጨማሪ አጎትሽ አንቺን አውርቶሽ እንደዚህ አይነት ነገር አለ ብሎ አውርቶሽ ነው አንቺ ተባባሪ ሆንሽው ነው? አዎ እንደዛ ነው። ግን እኔ አጎቴ ራሱ እንጃ ማለቴ የዛን ጊዜ ሲያወራኝ ከትዕግስት ጋር ነበረን፣ ካፌ ነበር የተገናኘ ነው። ከዛ ቲጂ አንዴ ላውራት እሷ ለብቻዋ ምናምን ነገር አላትና ሄደች እሷ። ከዛ በኋላ እየነገረኝ ነበር እንደዚህ ሆኜ ምናምን ብቻ ብዙ ነገር አወራኝና ገንዘብ እንደሚያስፈልገው ያንን ገንዘብ ግን ከሰጠሁትኝ ጠቀም ያለ ገንዘብ እንደምናገኝ ነው እንትን ያለኝ የነገረኝ። ምንም አንቺ በማታውቂበት ወንጀል እንዳልሆነ እኔ ነገርኩ። ንብረት ይመጣል እኔ በቃ ገንዘብ ተቀማይ ሆናለሁ አልኩት። በኋላ ግን እየነገርሽኝ ያለሽው ነገር የተሳሳተ ከሆነ እመኚኝ የገባሽበት ነገር የእውነት ምንም አላሸወከም። እኔ አሁን ራሱ እያስደነገጥከኝ ነው የምታወራው ነገር። ነፍስ ጠፍቷል ምናምን በጣም ያስደነገጥከኝ ነው። ነፍስ ጠፍቷል። ይኸውልሽ የባልደረባችን አባት ለንብረት ተብሎ አሜሪካ የነበረ ሰው ነው። ለንብረት ተብሎ ነፍሱ እንዲጠፋ ተደርጓል። ባልሆነ መንገድ የእሱን ነፍስ አጥፍተው እንግዲህ አሁን እንደራሴ ግምት እንግዲህ ተመልካቾቻችን ያሰብኩት ምንድነው የእሱን ነፍስ አጥፍተው እዛ እንግዲህ የአንቺ አጎት የሚረዳው ሰው ካለ የተሙን አባት ንብረት ወደ ራሳቸው አዙረው ሊወርሱ ነው ማለት ነው ያቀዱት። ስለዚህ አንቺም ያ ነገር ላይ ተሳታፊ ነበርሽና ለሰው ህይወት መጥፋት ደግሞ ክፍያ ፈጽመሻል። ይሄ ራሱ በቂ መረጃ ነው። ወንጀልን በመተባበር
እስር ቤት ትገቢያለሽ ታውቂያለሽ። ስለዚህ ሳትደብቂ ምንም ነገር ሳትዋሺ ትክክለኛውን ነገር እየደበቅኩ አይደለም። አሁን እኮ እየነገርኩህ እኮ ነው። አሁን አንተ የምታወራው ነው ይልቁንስ እየገባኝ አልሆነው። እኔ ለገንዘብ ነው መጠየቅ ነበረብሽ። ይሄን ነገር ሲያሰብሽ አባትየው ለምንድን ነው የማደርገው? አጎቴ ነው አጎቴ ነው እንደዛ ያለኝ እኮ መጠየቅ አልነበረብሽም? እኮ ንብረት ይመጣል ሲለኝ ያንን ንብረት እንዳመጣ ገንዘብ እርጅኝ አለኝ። እሺ አጎቴ ነው እንግዲህ ታዲያ የሚባላል እንዴ? እሺ እኔ አሁን ይሄን ነገር ምንም አንቺ የምትዩን ነገር እያመንኩ አይደለም። ይኸውልሽ ይሄን ነገር ዝም ብለሽ አንቺ ነገሩን ወንጀል ከመፈጸምሽ በፊት ይሄ ነገር እንዴት ይሆናል? ይሄን ነገር ለምንድን ነው የምናደርገው ብለሽ ነገሩን በትክክል መጠየቅ ነበረብሽ። ወይኔ ትዕግስቱን ተሰራችልኝ። እኔ እንዴት ብዬ ልጠረጥራት እችላለሁ? አሁን አይደለም ይሄን ነገር እኔ አጎቴ ነው ብዬ ስላሰብኩኝ እኮ ነው የእሱን ንብረት ለማስመጣት አስቤ እኮ ነው እንጂ እኔ እውነት ነው አጎትሽስ ቢሆን ዲፖርት ተደርጎ የመጣ ሰው ነው አይደል እንዴ? ይሄን ወንጀል እኮ ማለት ወንጀል ነው እዛ ሰርቶ የመጣው አጽን ሲያዘዋውር ነበር አይደል እንዴ? የእውነት ምንም የማውቀው ነገር የለኝም። አሁን ነው ይሄንን ራሱ እየሰማሁ ያለሁት እኮ ስላለቃቀሽ ስላልሽ የምትማሉ ነገር አለ። የእውነት እንደዛ አልነበረም። ትዕግስት በዚህም አለ በዛ ወይ ተጫውታብሻለች ወይ ደግሞ ሆነ ብልሻለች። ሰርታልኛለች። ነገሩን ከስር መሰረቱ አጣርተን ግን ለዚህ ነገር ተጠያቂ ሆነሽ ካገኘንሽ እኔ የእውነቴን ነው ምንም የማውቀው ነገር የለኝም። አሁን አንተ ይልክኝ ብቻ ነው እየሰማ ያለሁት እንጂ እኔ ንብረት ስለማስመጣትና እኔ ገንዘብ ስለማግኘት ነው እንጂ ያሰብኩትኝ ይህን ነገር ምንም አላውቅም። ለዛ ነበር አየህ ለአባትሽ ራሱ እኮ ምንም ነገር እንዳትናገሪ ብለውኝ ነበረ። ምንም ችግር የለም እያንዳንዱን ነገር እኔ ከእነሱ ጋር ምን ማጣራናል። ለጊዜው ግን ከኛ ጋር ነው ቆይታ የምታደርጊው ማለት ነው። እኛ ጋር ወስድሻለሁ ከኛ ጋር ቆይታ የምታደርጊ ይሆናል እና እያንዳንዱን ነገር እዛው ከቲጂ ጋር መገናኘት ካለብሽ አገናኝቼሽ ያንኑ ነገር እናወራለን። እኔ አሁን ታዲያ ምንም በማላውቀው ነገር ልከሰስ ነው ማለት ነው? ይኸውልሽ ለሰው ነፍስ መጥፋት ምክንያት ሆነሻል። አንቺ ክፍያውን ባፈጽም ይኖረው ይሄ ሁሉ ነገር አይሆንም ነበር። ወይኔ በእናት በቃ ማድረግ አልነበረብሽም። ይሄን ነገር መጠየቅ ነበረብሽ ከስር መሰረቱ። እንዴት ነው ነገሩ? በምን ምክንያት እናገኛለን ይሄን ገንዘብ? ሲጀመርስ ለምን በቀጥተኛ መንገድ አይሆንም ብለሽ መጠየቅ ነበረብሽ። እውነት ሰርታልኛለች። አባትሽ መጥቷል። ቶ ልቀቁት፣ ይግባ፣ አስገባው፣ ግባ፣ ትንሽ እቺ ስኳር አለችብኝና ግባ። ቁጭ በይ፣ ቁጭ በይ፣ ምንም አያስፈልግም። ቁጭ በይ። እዚህ አትነፋረቅብኝ። እውነት አባዬ እኔ ምንም የማውቀው ነገር የለኝም። ምንድን ነው ንገሪኝ። ከሰው ሳልሰማ እውነት አባትሽ ከሆንኩ እንደዚህ ሆኜ አሳድገሽ ከሆነ ንገሪኝ። ካንቺ ልስማ እስኪ የሆንኩትን ጉድ ንገሪኝ እስኪ። ምንድን ነው የተፈጠረው እስኪ ንገሪኝ። ይኸውልህ እኔ ነገሩን እያናን ነገር አስረዳለሁ። እኔ ራሴ እነግረዋለሁ። በቃ አሁን አባቴ ታሟል። መጀመሪያ ነው እኮ ይሄን ነገር መንገር የነበረብሽ አይደል እንዴ? እየነገርኩህ አይደል እንዴ? አባትሽን አማክረሽ ቢሆን ኖሮ እንደዚህ ነገር ውስጥ አገቢ ነበረ። አይ ልስማ አይደለም አባዬ እኔ ራሴ ምን ዋሽተሽኛል። አሁን በሱ ፊት ወይ ንገረኝ ወይ እሱ ይንገረኝ። እኔ እነግርሃለሁ ግን እውነት እኔ ምንም የማውቀው ነገር የለኝም። አንተ እሺ ንገሪው፣ በትክክል እሺ ንገሪው እኮ እኔ እነግረዋለሁ። እኔ ግን ምንም የማውቀው ነገር የለም። አንተ ነገሩን እኔ አልወጣም ሲጀመር ማለት ነው። ልጅህ ወንጀለኛ ስለሆነች ከኛ ጋር መቆየት አለባት። ይኸውልህ አንዳንድ ማጣራት ገና ያልጨረስናቸው ነገሮች አሉና ነገሩን ዝም በይ አንቺ። እስካሁን ስትሰሪ ይሄን ማሰብ ነበረብሽ። እኔ እኮ ምንም የማውቀው ነገር የለም እያልኩ ባለማወቅ ይኸውልሽ ብዙ ነገር አጥፍተሻል። ይኸውልህ ነገሩን ከስር መሰረቱ ላስረዳ። ይኸውልሽ እኔ አሁን ነገሩን ሁሉንም ነገር ይሄን ነገር ከማድረግሽ በፊት ማሰብ ነበረብሽ። አሁን እኔ አስረዳዋለሁ ለአባትሽ። ምንም የማውቀው ነገር የለም። አንተ ለምንድን ነው ቅድም አስረድቼ አላ እኔም እኮ ለነገሩ እኮ አዲስ ነው የሆንኩትኝ እኮ። ይሄን ነገር መጀመሪያ እኮ መነጋገር ነበረብሽ አይደል እንዴ? አባትሽን አሁን ግራ አናጋባ አይደለም። በቃ እሺ አሁን ለምን ዝም አትልም? አይደለም ነገሩን ላስረዳ። አንተ ለምን አትልም? ቆይ እባክህ ዝም በል በቃ ተነሱ ጣ በቃ ይኸውልሽ አባትሽን እናስጨንቀው። እኔ እነግረዋለሁ። ቆይ አይደል አባኔ ነግረዋለሁ። ቆይ ቱጣ እንደውም እሷ ቱጣና እኔ እነግረዋለሁ። ነጭ ጂጂ ናስወጣት ና ቆይ ቁጭ በል። ደፍቼሽ ነው እጄ ለመንግስት የምሰጠው። ቆይ መጀመሪያ የተፈጠረውን ነገር ልንገርህ። አንተራም እንዲህ አድርጌ አሳድገሽ ጉድ ታደርጊኝ። ይኸውልህ ከባድ ወንጀል ሰርታለች ልጅህ። በጣም መጥፎ ነገር ነው የሰራችው። ወይኔ ምን እንደተፈጠረ ታውቃለህ? እሺ የሰው ህይወት መጥፋት ላይ እጇ አለበት። የሰው ህይወት ክፍያ ፈጽማለች። ሰው ገላለች። እሷ በቀጥታ አልገደለችም፣ ግን እሺ ሰው እንዲጠፋ ተባብራለች ነው። ክፍያ ፈጽማለች። በማወቅም ሆነ ባለማወቅ ክፍያ ፈጽማለች። ጉድ 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 ይሄንን ነው የሰራችው ልጅ። ስለዚህ እኛ ጋር መቆየት አለባት። እዚህ ነገር ላይ ተሳትፋለች እያልኩ ነው። ልጅ ወንጀለኛ ነች።
ገላታለሁ እንደው የታባታ ማን አታው በስሜታዊ እንደዚህ አይነት ነገር ማድረግ የለብም። እንደዚህ አሳድግ እኔ ይሄንን ነገር የነገርኩ ተጨማልቃ ከሆነ እኔ ይሄንን ነገር የነገርኩ እኛ ጋር እንድትቆይ ስለምንፈልግ ነው። እኛ ጋር መቆየት አለባት። እቺ ስርዓት የሌለች እቺ ጉንዳን እቺ ጋጣው ስለዚህ ይዣት ልግደላት ለምርመራ ስለምፈልጋት ከኔ ጋር መቆየት አለባት። ተው ገድ ያገላገላታል። ተው ያዙት